ይሄ አሁን የምናወራው ከህልውና የተያዘ ነው። ስለ ህልውና ነው እያወራን ያለ ነው። ከህልውና አንጻር ብልጽግና ወዳጄ ነው የሚል ከሆነ ከኛ ጋር ምንም ግንኙነት እንዲኖረው አንፈልግም። ምክንያቱም ብልጽግና በትግራይ ታሪክ ብዙ ህዝብ የጨረሰ ፓርቲ ነው። ሻዕቢያስ ኪዳን ተማሳይ ነው። ነገር ግን ከሱ ጋር መስራትን እየደገፍክ ነው አይደል? በትክክል። እና ይሄ እንዴት አብሮ ይሄዳል? አይ እያልኩ ያለሁት ምን መሰለህ፣ ጥያቄው ትክክለኛ ጥያቄ ነው። ሻዕቢያ በፊት እንደምታውቀው ከብልጽግና በጋራ ሆነው ትግራይ ውስጥ ጄኖሳይድ ፈጽመዋል። ምንም ጥያቄ የለውም። ጄኖሳይደር ነው። ፋኖም በተመሳሳይ መልኩ ጄኖሳይደር ነው። እዛ የተሳተፉትን በህግ መጠየቅ አለባቸው። ምንም ጥያቄ የለውም። በዚህ በህግ እንዲጠየቁ እንታገላለን። ብልጽግና ታገላለሁ ካለ ሻዕቢያ፣ ብልጽግና ታገላለሁ ካለ ፋኖ ወይም ሌላ አካል አትታገልም። ብቻ ነው የምታገለው ግን አለም ደንቆር አይደለም። ስለዚህ ብልጽግና የሚያጠፋ ማንኛውም ኃይል የምድር ኃይል ከመጣ ከሱ ጋር እነጋገራለሁ። ምክንያቱም ፖለቲካ ሪያሊዝም በዓለም ያለው አሁን እዚህ ጋር ስለ መርህ አይደለም የምታነሳው። ስለ መርህ ሳይሆን የህልውና ጥያቄ ካለ በአካሄድ ሰርቫይቫል ትሆናለህ። በዘላቂ ደግሞ ስትራቴጂስት ነው መሆን ያለብህ። አሁን ስለ ሰርቫይቫል አንተ በትግራይ ህዝብ ላይ ጄኖሳይድ ከፈጸመው ሻዕቢያ ጋር መስራትን ትክክል ነው ብለህ ካመንክ የሆኑ ሰዎች ብልጽግና ጄኖሳይድ ቢፈጽምም ከሱ ጋር መስራት ትግራይን ይጠቅማል ብለው ቢያስቡ ከብሔራዊ አንድነት መወገድ አለባቸው፣ ያስተላለፍ ችግር ያለባቸው ናቸው የምትላቸው በምን ምክንያት ነው? በአንተ አቋም ስላልተስማሙ ብቻ ነው? አይደለም። የትግራይ ህዝብ ብሔራዊ ጥቅም የሚጻረር አካሄድ ስለሄዱ እንዴት መሰለህ፣ ከብልጽግና ጋር ያሉት ማንን ለማውረር ነው? ማንን ለማጥፋት ነው? የአዲስ አበባ ጋሻ ጃግሬ ሆነው መሳሪያ ሆነው የ4 ኪሎ መሳሪያ ሆነው ትግራይ ለመውረር ነው። እኛ ከሻዕቢያ ጋር ሆነን ትግራይ ለመውረር አይደለም እንደዛ እያልን ያለ ነው። ትግራይ ለመውረር አይደለም። ከሻዕቢያ ጎን ሆነን ትግራይ ውስጥ ያለው ማንኛውም ኃይል ለማጥፋት አይደለም። ትግራይ ውስጥ ነን ያለ ነው። የትም አልሄድንም። እነሱ ከትግራይ ተነቅለው ወደ አዲስ አበባ ሄደዋል። ተገፍተናል ነው የሚሉት፣ ተባረናል ነው የሚሉት። እዚህ እንደዛ ችግር የለም እያልኩ አይደለም። እኛ ያኔ እኮ ተቃውመናል እኮ፣ ትክክል አይደለም እኮ ብለናል። ከእነሱ ጋር እኮ አብረን እየሰራን ነበር እኮ። ማንኛውም ችግር መቋቋም መስዋዕት ካስፈለገ መክፈል ነው እንጂ ያለባቸው ማህበራዊ መሰረታቸውን ትተው ወደ አዲስ አበባ መሄድ የለባቸውም። ምክንያቱም እኛ የምንታገለው ዘር አጥፊዎች ነው። ብልጽግና የፖሊሲ ለውጥ አላደረገም። ሻዕቢያ የፖሊሲ ለውጥ አድርገዋል። ፋኖ የፖሊሲ ለውጥ አድርገዋል። ወደ እሱ ከመሄዳችን በፊት አንተ ቅድም ያልካት ነገር ነበረች፣ ትግራይን ለመውረር አይደለም ብለሃል። ግን በዛ በኩል የሚቀርበውን ምክንያት ልንገርህ። ያው ብናቀውም ብታቀውም ማለት ነው። አሁን ለኮንቨርሴሽናችን ሻዕቢያ ትግራይን የሚፈልጋት ጦርነቱን ከራሱ ለማራቅ ነው። እንደ በፈር ዞን ነው። የራሱ ውጊያ ትግራይ ውስጥ እንዲካሄድለት የራሱን ሰራዊት መስዋዕትነት በትግራይ ልጆች ገላ ለመቀነስ ነው። ስለዚህ ትላንት ጭፍጨፋ መፈጸሙ ሳያንስ አሁንም ትግራይ የእሱን ጦርነት እንድትዋጋለት ስለሚፈልግ ነው። ኤንድ ዘርፎር ከሻዕቢያ ጋር መተባበር ትግራይን መክዳት ነው ይላሉ እነሱ። አሁን አንተ ደግሞ ከብልጽግና ጋር መተባበር ትግራይን መክዳት ነው እያልክ ነው። ከእነሱ በምን እንደምትሻል እንድትነግረኝ ብዬ። አዎ ግን ማስጨረስ አለብህ። ምንም ሀሳቤ ሳልጨርስ እያንዳንዱ ሀሳብን እንደፈለከው ጠይቅ፣ ችግር የለም። ትንሽ ጊዜ የሚባል ገደብ አለ። አጠር አጠር እያልክ ንገረኝ። ያልከውን ኮንሲደር አደርጋለሁ። ምን ልልህ ፈልጌ መሰለህ፣ ሻዕቢያ አሁን ያልከው እንደዛ እንደሚያስብ እርግጠኛ አይደለሁም። እኔ እስከማውቀው ድረስ ብልጽግና የዚህ አካባቢ በጥባጭ ነው፣ የጦርነት ጨማቂ ነው፣ የኤርትራ ሉዓላዊነት ተዳፍሯል፣ ስለዚህ መወገድ አለበት የሚል አቋም እንደያዘ ነው የማውቀው። ጦርነቱ ትግራይ ውስጥ እናድርገው የሚል አቋም የለውም። እኔ እስከማውቀው ድረስ ከትግራይ ውጭ እንዲሆን ነው ፍላጎት፣ የሻዕቢያም ጭምር ነው የምልህ። አዲስ አበባ ያሉት ግን ብልጽግናን ይዘው ወደ ትግራይ ለመግባት ነው። ትግራይ የጦርነት አውድማ ለማድረግ ነው እንቅስቃሴያቸው። ግልጽ ነው። በ2 ሳምንት በሳምንት እንጨርሰዋለን ነው የሚሉት። ይሄ ከአንደበታቸው የሰማነው ነው። ሌት ተቀን የ4 ኪሎ ቤተ መንግስት እያንኳኩ ጦርነት ማወጅ እንዳለበት ብልጽግና እንደሚናገሩ ነው የሰማነው። በራሳቸውም በሚዲያ በመግለጫ ወጥተውታል። ስለዚህ የሚገናኝ ነገር የለውም። ሻዕቢያና ፋኖ ስለ ሻዕቢያን ተመሳሳይ ነገር ማለት ይቻላል። ኪዳነ ሻዕቢያና ፋኖ የፖሊሲ ለውጥ አድርገዋል። ቆይ ሻዕቢያና ፋኖ የፖሊሲ ለውጥ አድርገዋል። አሁን የሻዕቢያውን እንጨርስ መጀመሪያና ወደ ሀገር ውስጥ ወዳሉት ኃይላት እንሻገራለን። ሻዕቢያንን በተመለከተ ተመሳሳዩን ማለት ይቻላል። በነገራችን ላይ
ትግራይ ውስጥ ውጊያው እንዲኖር የሚፈልግ መሆኑን እርግጠኛ አይደለሁም ብለሃል። ሶ ዩ ቲንክ ሻዕቢያ ከትግራይ ጋር ወይም ትግራይ ካሉት ኃይላት ጋር ጥምረት ሲፈጠር ይሄንን ከስሌት ውስጥ አላስገባም ብለህ የምርህን ታስባለህ? ማለት ጀስት ቢ ኦነስት ሻዕቢያ ይሄንን ስሌት ውስጥ አልከተተውም ብለህ ታምናለህ? የምርህን ማለት ያን ያህል ፖለቲካሊ ናኢቭ አይደለህም ብዬ ስለማምን ነው ቅድም እንደዛ ስላልከኝ። አሁን ምን መሰለህ ሻዕቢያ እንደዛ ሊያስብ ይችላል፣ ሌላም ሌላ ሊያስብ ይችላል። አሁን አንተ እንዴት ነው የምታስበው ነው። እሱ እንደዛ ካሰበ አንተ ምንድን ነው የምታስበው ነው። አንተ ደግሞ ሌላ ካውንተር ስትራቴጂ ታመጣለህ። የአንተ የቤት ስራ ነው የሚሆነው። ማንም የትግራይ የጦር አውድማ አድርጋታለሁ ካለ አንተ ደግሞ ከትግራይ ውጭ እንዲሆን ታደርገዋለህ። ከቻልክ ደግሞ ለአንዴና ለመጨረሻ ጊዜ እንዲሰናበት ስርዓቱ ማድረግ ነው። ሻዕቢያ ምዕራብ ትግራይን በተመለከተ ግልጽ አቋም አለው። ምዕራብ ትግራይ የትግራይ ነው ብሎ ያምናል። ምን ይመለከተዋል? ስለ ምዕራብ ትግራይ ሻዕቢያ ምን ይመለከተዋል? ስለ ምዕራብ ትግራይ የመናገር መብት አለው። አቋም ወስዷል ከዚህ በፊት ታውቃለህ አይደል? ተመለከተውም አልተመለከተውም የእኛ ጉርብትና ከአማራ ክልል ጋር ነው ብሎ ተናግሯል። አይመለከተውም በምትለው እስማማለሁ። ባይመለከተው ነው ግን ምን ብለኸኛል መሰለህ? ፖለቲካል ሪያሊዝም አስፈላጊ ነው። ሻዕቢያ እንደዚህ ያለ የምትለው ከየት አመጣኸው? ምዕራብ ትግራይ የአማራ ነው ብሎ ሲናገር ሻዕቢያ ከየት አመጣኸው? በአደባባይ ማን ያለው? ስማ በሻዕቢያ በሚጻፉ ሰነዶች ላይ ቆይ በሻዕቢያ በሚጻፉ ሰነዶች ላይ የምንጎራበተው ከአማራ ክልል ጋር ነው ሲሉ አንብበህ አታውቅም? ኪዳነ እኔ የማውቀው አንድ ነገር ነው። አወል ሰዒድ ባለፈው ተሳስቶ ሱዳን ላይ እንደዛ ተሳሳተና ወዲያው ይቅርታ እንደጠየቀ ነው የማውቀው። ተሳስተናል ብሎ ስህተት ያልከው የቆየ አቋማቸው አይደል? ይሄ አይደለም። ባለፈው በቅርብ ጊዜ ማለት ነው 2-3 ወር ነው የሚያደርገው ወይ ቢበዛ 4 ወር ይሆናል። ኤግዛክትሊ ቀኑን አላስታውስም። በሱዳን የጽምዶ መድረክ ላይ አወል ሰዒድ ተሳስቶ በይፋ ይቅርታ ጠይቆ እንዳስተካከለ ነው የማውቀው። ይሄ ነው የማውቀው። እኔ ሌላ የምታውቀው ነገር ካለ ንገረኝ። ከ2020 በፊት በሻዕቢያ በኩል ይራመድ የነበረው አቋም በ2020 እና እስከ 2022 በነበረው ጦርነት ወቅት በሻዕቢያ በኩል ይራመድ የነበረው አቋም ምዕራብ ትግራይ የትግራይ ነው የሚል ነው ካለ የሚሰማው የለም እኮ። እንደሱ በል የአፍጋኒስታንም ካለ የሚሰማው የለም። የትግራይን ጥቅሞች ተመስርቼ ነው ከሻዕቢያ ጋር እየተባበርኩ ያለሁት ብለኸኛል። ኦር መተባበሩ ምንድነው ብለኸኝ። እኔ ያልኩ ያለሁት ቴዲ፣ እኔ ያልኩ ያለሁት ለሻዕቢያም ለፋኖ ነው ያመጣ ነው የትግራይ ፎርሙላ ነው። እነሱ አይደለም ያመጡት ነው የምልህ። ከብልጽግና እንዲጣሉ ያደረግነው የትግራይ ፖለቲካ ነው። በእኛ የሰላ ፖለቲካ፣ በጥበብ የተሞላ ፖለቲካ ነው ወደዛ ያመጡት። ብልጽግና እንደ ሰይጣን ብቻውን እንዲቆም የተደረገው በትግራይ የውስጥ ፖለቲካ አሰራር ነው ነው የምልህ። እኛ ነው ያመጣናቸው፣ እነሱ አይደለም ያመጡት። የፕሪቶሪያ ስምምነት ነው ሻዕቢያን ያስኮረፈው። የፕሪቶሪያ ስምምነት የትግራይ አመራር ጥበብ ነው። ጉዳዩ የሚጀምረው ከሲሸልስ ነው። ጉዳዩ የሚጀምረው ከሲሸልስ ነው። ሲሸልስ እኔ ማውቀው ማለት ነው። ሲሸልስ ላይ የሆነ መረጃ ወጥቶ ነበረ ታውቃለህ። ብልጽግና ፕሮፖዛል ይዞ መጣ። ሻዕቢያ እንምታ ብሎ እንምታ የሚል ለአሜሪካኖች ተናገረ። አሜሪካ ደግሞ ለትግራይ ተወካዮች ተናገሩ። እንደዚህ ያሉ ነው ትስማማላችሁ ወይ አሏቸው። እዛ ትግራይ ደግሞ የራሷ ጨዋታ ተጫወተች። ያኔ ነው ስንጥቆ የመጣው ከፕሪቶሪያ ስምምነት በኋላ። ከዛ በኋላ ፕሪቶሪያ ቀጠለ። ፕሪቶሪያ ሙሉ በሙሉ ወደ 2 ሰነጠቃቸው። ከዛ ቀጥለን ደግሞ ብልጽግና እንምታ ሲል አይ በአንተ ፕሮፖዛል የአንተ ተላላኪ ሆነን ለማንም ጎረቤት አንመታም። የአንተ ስትራቴጂ ሰሜኖችን እርስ በርስ የማጫረስ ፖሊሲ እነሱ ሰርተዋል። ከአንተ ጋር ሆነው የራሳቸው ህዝብ ወንድማቸው ጎረቤታቸው ጨፍጭፈዋል፣ አውድመዋል። እኛ ግን እንደዛ አናደርግም። የአማራ ህዝብ ወንድማችን ነው፣ የኤርትራ ህዝብ ወንድማችን ነው የሚል መልስ ነው የተሰጠው። ያኔ ቆሽትን ነው የተቆረጠው፣ አንጀትን ነው የተቃጠለው። ያኔ ያልጠበቀው መልስ ነው። ትግራይ በደመ መልስ በደመ ነፍስ ያኔ የነበረው ስሜት ታውቀዋለህ። ብዙ ህዝብ ነው ያለቀው፣ ብዙ ንብረት ነው የወደመው። ኢሚዲየትሊ በቃ አማራና ኤርትራ ማጥፋት ነበረ። በዛ ካልኩሌሽን እነሱ ባደረጉት በትግራይ ላይ ባደረሱት እልቂትና ውድመት ማለት ነው።